ሰላም የሆነች ምድር ናት ከሁሉ ነገር። ቢል የለ፣ የመኪና ኢንሹራንስ የለ፣ የስልክ ልክፈል የለ፣ የቤት ክራይ የለ፣ የዳይፐር የለ፣ ቀለብ የለ፣ ልጅ ቤት ትምህርት ቤት ላድርስ የለ፣ አብ የለ። ዳሩ ሰላም ስብሓን። እንደው ስለ ጀነት ብዙ ጊዜ ትነግረናለ። ጀነት ማለት ነው ከምንድነውስ የተገነባችው? በምንስ ነው የታጠረችው? የሱ መልስ ግን ሱብሃንአላህ የአላህ ጀንያን የአላህ ረሕመት ለሁሉም ሰፊ ስለሆነ ያቺ በውስጡ ስላለች ምን ይላል? እንደው ተውኝ ባጣ ነገ ጀነት መቀርቀሪያ አላህ አረገኝል ነበር። ወላሂ አልዓዚም ይህ ቪዲዮ ጀነትን ለናፈቀ በሙሉ ያቺን ዓለም አይን አይታው ማታቀውን ጆሮ ሰምቶት የማያውቀው በሰው ልጅ ልብ ላይ ሁሉ ብሎ የማያውቀውን ያንን ትልቅ ዓለም ማየት ለናፈቀ በሙሉ ይድረስ። ኡስታዝ ዩሱፍ ኢብራሂም ተወዳጁ ዳዒ ለተከፈቱት ስለ ጀነት ጸጋዎች ኬት ጀመረን የት እንደምናበቃ ባናውቅም ለምን አላህ ስብሓነሁ ወተዓላ ስለ ጀነት ያለው ነገር ብዙ ስለሆነ ነቢዩም ዓለይሂ ሰላቱ ወሰላም በበርካታ አስተምሯቸው ስለ ጀነት ብዙ ስላሉ ያንን ሁላ በዚህች አጭር ሰዓት ውስጥ መዳሰስ ስለማይቻል አንዳንዱን እየጠቀስን ኢንሻአላሁ ተዓላ ለማየት እንሞክራለን። እኔንም እናንተንም አላህ ስብሓነሁ ወተዓላ ለጀነት ይበለን። ጀነት ኢብኑ አቢ ዱንያ ረሕመቱላሂ ዓለይህ በሳቸው ኪታብ ውስጥ ዑለማው ልእስላም በሙስጠላህ ደረጃ የተስማሙበትን ጀነት የሚለውን ሲገልጹ ምን አሉ? ሂያ ዳሩ ልከራመቲ አለቲ አዓደሃ አላሁ ሊዕባድህ ልሙእሚኒነ የውም አልቅያማ። አላህ ስብሓነሁ ወተዓላ ላመኑ አምነውም መልካም ለሰሩ ባሮቹ ነገ ቅያማ ቀን ያዘጋጀላቸው መንደር ሀገር ማለት ነው ጀነት ማለት። አሁን እንግዲህ ወደዛ እንገባ። አላህ ስብሓነሁ ወተዓላ ጀነትን በቁርአኑ ጀነት ብቻ ብሎ አይደለም የጠራት፣ በበርካታ ስሞች ማለት ነው አላህ ስብሓነሁ ወተዓላ ጠርቷታል። ዳሩ ሰላም፣ አልሑስና፣ ዳሩ ልሙቃም፣ አልመቃሙ ልአሚን፣